ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ የዛሬ ትምህርታችን የሲንግል ስዊች ዲያግራም ሲስተም ነው የምናስተምረው። አሁን እያንዳንዱን እየጻፍኩላችሁ ነው። ሲንግል ስዊች ዲያግራም ሲስተም እና ዛሬ የምናስተምራችሁ ትምህርት ይሄንን ነው። ዛሬ የሚመስለው በቀላሉ መንገዶች ነው ላብራራላችሁ የምችለውና በጥንቃቄ ሙሉን ቪዲዮውን እንድትመለከቱት እናሳውቃለን። የዩቲዩብ ቻናል ተመልካቾቻችን ሲንግል ስዊች አሰራር ዲያግራሙን ስኬች አድርገን ነው የምናሳያችሁ። ከለር ኮድ ተጠቅመን ነው የምናሳያችሁና አሁን ፒ ማለት ያው ፌዝ ነው። ፌዝ እና ኒውትራል አለ። ከዋናው መስመራችን የሚመጣው ሲንግል ፌዝ ነው። 220 ቮልት በ50 ሄርዝ ነው። ይሄ የኢትዮጵያ ስታንዳርድ የሲንግል ፌዝ እና ኒውትራል ነው። ውጭ ሀገርም አሜሪካንም ላላችሁ ወይም ላላችሁ እንደየ ቮልታችሁ ሲስተሙ ተመሳሳይ ነው። እየሰራው ያለው ዲስትሪቢዩሽን ቦክስ ኮኔክሽን ወይም ደግሞ ሽቦዎችን አምፖሉንና ስዊቹንና ላምፑን የምናገናኝበት ቦክስ ነው ወይም ጃንክሽን ቦክስ ነው የሚባለው። ከታች ደግሞ የሰራውላችሁ ያለውት ስዊች ነው። ስዊች በተለምዶ ኤል እና ኤል1 እና ኤል2 አለ። ኤል1 እና ኤል2 ማለት ሪተርን ናቸው። ኤል ማለት ምንድነው? ፌዝ የሚገባበት ነው። ኮመን ነው፣ ኮመን ፌዝ ነው። ፌዙ እዛ ነው የሚገባው። ቱዌይ ላይ ስንደርስ ስለሱ ነግራችኋለሁ። በመቀጠል አሁን እየሰራው ያለውት ላምፕ ነው። ላምፕ ነው እየሰራን ያለ ነው እና እያንዳንዱን ሲስተሙንም እናሳያችኋለን። እንዴት ነው ምን ያስፈልጋሉ የሚባለው ነገሮች ዋናው መስመሮች አሉ። ጃንክሽን ቦክስ እንጠቀማለን፣ ስዊች እንጠቀማለን፣ ላምፕ እንጠቀማለን እና ዋይሪንግም አለ እና ያንንም በመጠቀም ነው ኮኔክሽንን የምንሰራው ማለት ነው የምናገናኛቸው። እና ውድ የቻናል ተከታዮቻችን በጥሞና ይህንን ቪዲዮ ከጨረሱና ካዩ እጅግ ጥሩ ሙያ እና ጥሩ እውቀት ይስማሉ ብለን እናስባለን። ይሄ ሲስተም በአለማችን ላይ ተመሳሳይ የሆነ ነው። ምንም የ110 ቮልት እና የ220 ቮልት ነው ልዩነታቸው እንጂ ሌላው ምንም ልዩነት የለም። ሲስተማቸው ተመሳሳይ ነው። አሜሪካን ላይ ያለውም ሲስተም ይሄ ነው የሚሰራው። ዱባይ ያለውም ሲስተም ይሄ ነው የሚሰራውና ዱባይ ላይ አሜሪካን ላላችሁ ሰዎች ይሄንን ብትጠቀሙ ይሄንን ስልጠናውን ጊዜ ወስዳችሁ ብትማሩት ጥሩ ሙያ ትይዛላችሁ ብዬ ነው የማስበው። አሁን ፌዝ ነው ያመጣዋለሁ። ከዋናው መስመር ፌዝ ላይን ዋይሩን ወደ ጃንክሽን ቦክስ እያስገባው ነው። በመቀጠል ደግሞ ኒውትራልን ወደ ጃንክሽን ቦክስ መጠቀም እያስገባን ነው። ሁሉንም ኮኔክሽን እዚህ ውስጥ ነው የምንሰራው ብያቸዋለሁ። በመቀጠል የላምፑ ኒውትራል ቀጥታ ኒውትራል ወዴት ነው የሚሄደው? ወደ ላምፕ ነው የሚሄደው እና ሚስቴክ እንዳትፈጥሩ፣ ፌዙን ወደ ላምፕ እንዳትወስዱ። ብዙ ጊዜ የላምፑ እድሜ እንትልል እና ኒውትራሉ በስርዓቱ ኒውትራሉ ከሄደለት ምንም አይነት ሳይበራ ላይት ነገሮች ነው። በመቀጠል ደግሞ ከጃንክሽን ቦክስ ወደ ስዊቻችን
ወደ ኮመን ወይም ደግሞ ኤል ላይ ሽቦአችንን እየዘረጋን ነው ፌዙን ማለት ነው። በመቀጠል ደግሞ እናደርጋለን ከኤል1 እና ከኤል2 አማራጭ በመውሰድ ወደ ጃንክሽን ቦክስ እናገናኛለን። ከሁለት አንዱን አማራጭ ተጠቅመን ነው ወደ ጃንክሽን ቦክስ የምናስገባው። እሺ አሁን መስመሩን እየወሰድኩ ነው። ወደ ጃንክሽን ቦክስ አስገባውኝ። በመቀጠል ምንድነው የመጨረሻው የሚቀረን? አሁን ከዚህ የወሰድነው ከኤል1 ላይ የወሰድነው ላይን ወደ ላምፑ የሚወስድ ፌዝ ነው። በኤሌክትሪሻን ቋንቋ ምንድነው ሪተርን ነው የሚባለው። ምክንያቱም ከስዊቹ ወደ አምፖሉ የሚሰጥ ሪተርን ነው። አሁን መስመራችንን አሁንም ላይናችን ደግሞ አሁንም ከሪተርኑ ተቀብለን ወደ ላምፕ ወስደን ኮኔክሽን አድርገን እያገናኘን ነው። ይሄን ይመስላል ቤተሰቦቻችን። ይሄንን ኮርስ በደንብ ደጋግማችሁት በወረቀት ላይ ከሰራችሁ ቀጣዩን ፕራክቲካል በዚሁ በሲንግል ስዊች ላይ ተመልሰን እንመጣለን። ስለተከታተላችሁን በጣም ነው የምናመሰግናችሁ ውድ ቤተሰቦቻችን። የሲንግል ስዊች ዳያግራም ሲስተም ይሄንን ይመስላል። ስለተከታተላችሁን እናመሰግናለን።